ሱረቱል በቀራ ወይም ደግሞ የላሟ ምዕራፍ ሁላችንም እናውቀዋለን እና አንድ ሰው እዚሁ ፕላትፎርም ላይ ተፍሲር ሲሰጥ ሰማሁትና በጣም ስለገረመኝ ለእናንተም ለምን አላጋራችሁም ብዬ ነው የመጣሁትና እዚህ ሱራ ላይ አላህ ሱብሓነሁ ወተዓላ እኛም ያዘንን ነገር ላይ በጣም ቀላል በመሆነ መንገድ እንኳን ሰጥቶን እኛ እንዴት ነገሮችን እንደምናዟዙር በግልጽ ያሳየናል የሚል ነበረ መነሻው ሀሳቡ። ለምሳሌ ሲሰጠን የነቢላህ ሙሳ የነበሩትን ህዝቦችን ይገልጽልናል። ምን ይላል? ቃሉት በኋራ ካለ በኋላ አላህ ሱብሓነሁ ወተዓላ በቀራ ወይም ደግሞ ላሟን እንዲያርዱ ሲነግራቸው ምንድን ነው ያሉት? እሺ ብለው ላም አይደለም ያረዱት። ምንድን ነው ያደረጉት? ማሂየ መጀመሪያ የጠየቁት፣ ከዛ ደግሞ ማለውንሃ፣ ከዛ ደግሞ ይቀጥላሉ እንደገና ኢነል በቀራ ተሻበህ አለይነ እያሉ ደግሞ ይቀጥላሉ። ዝርዝር ዜናዎችን መጠየቅ ይጀምራሉ። ማለት ምን አይነት ነው ከለሯ፣ ምንድናት፣ በጣም ተመሳስሎብናል፣ የትኛዋን እንረድ የሚሉ ብዙ ጥያቄዎችን ያቀርባሉ። የቀረበበት ምክንያት ሌላ ሊሆን ይችላል። ነገር ግን አስተሳሰቡ ምንድነው መግለጽ የፈለገበት? አላህ ሱብሓነሁ ወተዓላ ለእኛ እፍዓሉ ማትዕመሩን ነው ያለው። ቀላሉ ነገር ምንድነው? ያኔ ለነሱ ቢያምኑ ላሟን ማረድ ሲችሉ መጠየቅ፣ ይሄ ይሆናል ይሄ አይሆንም ወይ፣ ይሄኛውን ብናደርግ ይቻላል ወይ የሚሉትን ነገሮች በመግባታቸው ነገሮችን እያወሳሰቡ ሄደዋል ነው። ስለዚህ አላህ ሱብሓነሁ ወተዓላ ባዘዘን መንገድ ለመመራት እንሞክር። ልክ ላሟን ረዱ እንደተባሉ አጠገባቸውን ያለውንም ላም አርደው ቢሆን ኑሮ ምናልባት አልሐምዱሊላህ አላህ ይቀበላቸው ይሆን ይችል ነበርና ቢዝኒላህ አላህ ያዘዘንን ብቻ እንመራ ለማለት ነው ሀሳቡን ያቀረበውና ስለገረመኝ እናስባችሁት የምታውቁ ከሆነ ማታውቁም ከሆነ ደግሞ ለምን አልነግራችሁ ብዬ ነው የመጣሁት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።